የአእምሮ ብቃቶ አሪፍ ነው ብለው ያስባሉ? እንግዲያውስ እንኳን ወደ አእምሮ ጨዋታ በደህና መጡ። የማስተዋል ችሎታውንና የአእምሮ ብቃቶን የሚፈትኑ 15 አዝናኝ እንቆቅልሾች ቀርበዋል። ለእያንዳንዳቸው ጥያቄ መልስ ለመስጠት 10 ሰከንድ ብቻ ስለሚኖሩት በፍጥነት ያስቡ፣ በጥንቃቄ መልሱ። ከመጀመራችን በፊት ለበለጠ አዝናኝ ጥያቄ ሰብስክራይብ ማድረግዎን አይርሱ። እንጀምር። አንድ የሚያስደነግጥ ወንጀል ተፈጽሟል። አቅራቢያ ያሉ ሰዎች በሙሉ ከጉዳዩ ጋር ምንም አይነት ግንኙነት እንደሌላቸው ይናገራሉ። ነገር ግን አንዲት ትንሽ ዝርዝር እውነተኛ ገዳይ ታጋልጣለች። ሶስቱንም ተጠርጣሪዎች በጥንቃቄ ይመልከቱ። ገዳዩ ማን ነው? ትክክለኛው መልስ ሲ ነው። የሲን እግር በጥንቃቄ ይመልከቱ። አንደኛው ጫማዋ የለም። የዚህ ጫማ ጥንድ ደግሞ ከሬሳው አጠገብ ወድቆ ይገኛል። ይህም ማለት ሲ ጫማውን ወንጀሉ በተፈጸመበት ቦታ የጣለ በመሆኑ ገዳዩ እሱ ነው። አንድ አስገራሚ የመስታወት ክፍል ሰዎችን በሙሉ አደናገረ። ሁለቱም ምስሎች ፍጹም ይመስላሉ፣ ነገር ግን አንደኛው እውነታውን አያሳይም። እያንዳንዱን ዝርዝር በጥንቃቄ ተመልከቱ። ሐሰተኛ የመስታወት ምስል የትኛው ነው? ትክክለኛው መልስ ኤ ነው። ከመስታወቱ አጠገብ ያለውን የአበባ ማስቀመጫ ይመልከቱ። በእውነተኛው ክፍል ማስቀመጫ ውስጥ አበባ የለም፣ ነገር ግን የመስታወቱ ምስል ኤ ላይ አበባ ይታያል። ስለዚህ ኤ ሐሰተኛ ምስል ነው። በቤት ውስጥ ያለ አንድ ሰው ሁልጊዜ ቤት ውስጥ ቸልተኛና የማቆሸሽ ልምድ አለበት። ዛሬም ቢሆን ከዚህ የተለየ አይደለም። ሳሎን ውስጥ አንድ ትንሽ ፍንጭ ቀርቷል። ኤ፣ ቢ እና ሲን በጥንቃቄ ይመልከቱ። አቆሻሺው የቤት አባል ማን ነው? ትክክለኛው መልስ ቢ ነው። ከአትክልቱ አጠገብ በጥንቃቄ ይመልከቱ። የተቀደደ የቀይ ቺፕስ ማሸጊያ ቁራጭ መሬት ላይ ወድቋል። ቢ ደግሞ ተመሳሳይ ቀይ ቺፕስ ማሸጊያ እየበላ ነው። ቢ በቸልተኝነት ጥሎ ሳያነሳው የቀረበ መሆኑ ቤቱን አቆሻሺ እሱ ነው። በባህር ዳርቻ አንደኛው በጨዋታ እየተደሰተ፣ አንደኛው እረፍት እያደረገ፣ ሌላኛው ደግሞ እየተንሸራሸረ ነው። ነገር ግን አንድ ሰው ማንም ሳይረዳው ቪዲዮ እየቀረጸ ነው። በጥንቃቄ ይመልከቱ። ቪዲዮውን እየቀረጸ ያለው ማን ነው? ትክክለኛው መልስ ሲ ነው። ሲ የመረብ ኳስ እየተጫወተ ሳለ ካሜራ ተዘጋጅቶ ቀጥታ ወደ እሱ ተቀምጧል። ሲ ለማህበራዊ ሚዲያ ቻናሉ ይዞታ ለመፍጠር ጨዋታውን እየቀረጸ እንደሆነ ያሳያል። 3 ወንዶች ስራ በበዛበት የባስ ተርሚናል አብረው እየጠበቁ ነበር። ሁሉም የተረጋጉ ይመስላሉ፣ ነገር ግን አንደኛው እዛ መገኘት አልነበረበትም። ይልቁንም በስራ ቦታው መገኘት ነበረበት። ከስራ የቀረውን ሰው ማወቅ ይችላሉ? ትክክለኛው መልስ ኤ ነው። በስራ ቦታው መገኘት እንዳለበት የሚያሳየው የቢሮ መታወቂያ ካርድ አሁንም አንገቱ ላይ ነው። በቢሮ ውስጥ ከመገኘት ይልቅ የባስ ተርሚናል ላይ ተቀምጦ በስልክ ያወራል። ስለዚህ ከስራ የቀረው ኤ ነው። 3 ጓደኛሞች ከረዥም ቀን በኋላ ፓርክ ውስጥ ተገናኙ። እያንዳንዳቸው ተጎድተናል ብለው ተናገሩ፣ ነገር ግን አንደኛው አስመሳይ ብቻ ነው። እያንዳንዱን ትንሽ ዝርዝር በጥንቃቄ ይመልከቱ። ጉዳቱን እያስመሰለ ያለው ማን እንደሆነ ማወቅ ይችላሉ? ትክክለኛው መልስ ኤ ነው። በጥንቃቄ ይመልከቱ። ተጎድቷል በተባለ እጁ ስልኩን ይዟል። ይህም ጉዳቱን እያስመሰለ ያለው ኤ መሆኑን ያሳያል። 3 ተማሪዎች ለከባድ ፈተና ለመዘጋጀት በትምህርት ቤት ክፍል ውስጥ ጸጥ ብለው ተቀመጡ። በሰዓቱ ሲታዩ ሁሉም መጽሐፍ ላይ ያተኮሩ ይመስላሉ፣ ነገር ግን አንደኛው የሚያጠና እያስመሰለ ብቻ ነበር። የሚያጠና የሚያስመስለው ማን እንደሆነ ማወቅ ይችላሉ? ትክክለኛው መልስ ኤ ነው። በጥንቃቄ ካዩት ኤ የያዘው መጽሐፍ የተገለበጠ የተዘገዘቀ ነው። ይህም ማለት ኤ ምንም እያነበበ አይደለም፣ የሚያጠና እያስመሰለ ብቻ ነው። ስንት እንደመለሱ ኮሜንት ላይ ያስቀምጡልኝ። ቤተሰብ መሆኑን አይርሱ። ሰብስክራይብ ያርጉ። ቀጣይ ተመሳሳይ ቪዲዮ እስከምንገናኝ ቻው።